የአንድነታችን ጽኑ መሰረት። አልሐምዱሊላህ እኛ አላህ ብቻ ነበረ ከጎናችን የነበረው። ትንሽ ቆየት ብያለሁ ከሰላም አንድ 8 ዓመት ምናምን ሆኖኛል እና አሁን በቃ ደስተኛ ነኝ በጣም ወላሂ ለአዚም አላህ ጋር መኖር በጣም ውስጥን ያድሳል። ደስተኛ ነው የምትሆኚ ሁሌ ሁሌ በቃ ታውቂያለሽ ለማን እንደምትኖሪ ለማን እንደምትሞች ታውቂዋለሽ። በቃ እስልምና ደስ ይላል። ከዛ በፊት የነበረ ህይወት በጣም ያሳዝን ነበር። ሁሌ በቃ ነጭናጫ ነበርኩ። ሁሌ ደስተኛ አልነበርኩም። በቃ ሁሌ የምታገኝ ቦታ ራሱ ደስ አይልም ነበር። አሁን ግን ስጀምር መጀመሪያ ያው ከኦርቶዶክስ ነው እምነቴ ኦርቶዶክስ ነበረ። የሰንበት ተማሪ ነኝ። በጣም ያው ስሜን ለመጥቀስ ከፈለኩኝ እንትን እንዳለው ያው ለእንትኑ ካላስቸገረ የመጀመሪያ ስሜን ፍሬ ይባላልሁኝ። ከዛ በኋላ በሰንበት ትምህርት ቤት ነው ያደግኩት። ሰንበት ትምህርት ቤት ተማሪ ነበርኩኝ። ከዛ በቃ በልጅነቴ ነው ትዳር ያስኩት ገና ልጅ እያለሁ። ከዛ በኋላ በቃ ያው ሁሌ በቃ ጠያቂ ጨቅጨቃ የሆነ ማለት ድርቅ ያልኩ የሆነ መጠየቅ እወዳለሁ። በጣም መጠየቅ እወዳለሁኝ በጣም ማለት ነው። በቃ እንደውም በቃ ያበሽኩኝ ነበር። ምንድነው መጠየቅ በቃ እሷን ለማናደድ ሁላ ነበር የሚመጡት ወደኔ ማለት ነው ከመጠየቄ ብዛት። እና እየጠየኩኝ በቃ ያው ኦርቶዶክስ እንደሆንኩኝ ነው። እና ባለቤቴ ጋር አብረን እየኖርን መጀመሪያ ያው በተክሊል ምናምን የሚባል ካወቃችሁ በተክሊል ነበር መጋባት የምንፈልገው። ያው ፈጣሪ አልፈቀደም ነው የሚባለው። የዛኔ እንትን አልን በቃ በራሳችን ነው የተጋባ ነው። ቁርባንም ምንም ሳይኖር ወደ ትዳር ገባን ማለት ነው። እሱ ትንሽ ቤተሰቦቹ ዝቅተኛ ኗሪ ስለነበሩ ወደ ተገባን ሰርግም ምንም ሳይኖር ማለት ነው። ከዛ እየኖርን ያው እኔ በቃ ሁል ጊዜ ጴንጤ ምናምን የሚባል ነበር። የዛን ጊዜ ፕሮቴስታንት መጣ እና ፕሮቴስታንትም በጣም ነበር የምንጠላው ወላሂ ለአዚም በጣም በቃ በእነሱ ሰፈር ስንደርስ የሆነ ጥምቀት ላይ ታቂ ከሆነ አይደል በጣም ነበር ድምቀት ያለው። ያው መጨፈር ነው መዝፈን ነው ያው መዝሙር በጣም እናቀርባለን። ልክ ጴንጤና ሙስሊም ያለበት አካባቢ ሲሆን ወላሂ ቆመን ነበር። ቆመን በቃ እዛ አካባቢ እርብሽ የምናረገው ማለት ነው። ማለት እነሱ እንዲሰማቸው በእኛ ስሜት እንዲሰቃዩ እናደርጋለን የዛኔ ማለት ነው። እነሱ ያው ምንም አይመስላቸውም። ከዛ በኋላ ያው ጴንጤ ይጠይቃሉ ጥያቄ። ከኛ ደግሞ ብዙ ልጆች ወጡ። ሲወጡ ወላሂ እነሱን መግረፍ ነበር የምንፈልገው። በቃ ወይም መሳደብ ነው የምንፈልገው። እንሳደብ ነበር። ወላሂ በጣም ተሳዳቢ ነበርኩኝ። አላህ መቼም ይቅር ብሎኛል። ያው እስልምና ስቀበል ይቅር እንዳለኝ አውቃለሁኝ። ግን በጣም ተሳዳቢ በቃ ባለጌ በቃ እኔ እንጃ ምን ልበልሽ አዲ ከሰው ጋር በቃ ክርስትና ያልያዘ ኦርቶዶክስ ያልሆነ ሰው ናቲ በቃ ነበር አድርጌም ባስበው። መጨረሻ ላይ እንዲህ እየኖርን ሁልጊዜ እጠይቃለሁ እና የሆነ ተሐድሶ ደግሞ መጣ። ከፕሮቴስታንት ቀጥሎ ተሐድሶ የሚባል እምነት መጣ። ከዛ ደግሞ እሱን ሲመጣ የሆነ እኛ ሰንበት ትምህርት ቤት የሆነ ልጅ ነበረና ገብቶ እንትን ይጠይቃል እንደዚህ መጽሐፍ ቅዱስ ምናምን አንስቶ። ከዛ እሱ ልጅ ምን አደረጉት መሰለሽ በቃ ከሰንበት ትምህርት ቤት መታገድ አለበት ተባለ። ይሄ ልጅማ እዚህ እየመጣ እየበጠበጠ ነው ምናምን ብለው ከሰንበት ትምህርት ቤት እንዲታገድ ተደረገ። እና የዛኔ እኔ እሱ ልጅ እጠይቀው ነበር እየተከተልኩ ማለት ነው። ምንድነው በቃ አንተ እንደዚህ እንትን ያለ መማር ትፈልጊያለሽ ግን ያገሉሻል። አንደኛ ከሰንበት ትምህርት ቤት ያገሉሻል፣ ሁለተኛ ከባለቤትሽ ጋር ያጣሉሻል እንደዚህ መጠየቅ ከጀመር። ስለዚህ ከኔ ጋር አትተያየ ላይ ነበር። ወላሂ ስሙን መጥቀስ ያው ለደህንነቱ ነው እንጂ መጥቀስ ይችላል ልጁን ማለት ነው። ግን ያው ለሱ ጥሩ ላይሆን ይችላል ብዬ ነው የምተወው። እና እንደዛ ሲለኝ እኔ ግን በቃ አያርፍም ወላሂ እንደው በቃ ጭንቅላቴ የሆነ ጸበል እንሂድ ሲሉኝ አልሄድ፣ የሆነ ነገር እናደርግ ሲሉ ብቻ እኔ በቃ የምፈልገው መዝሙር መዘመር ነው። በቃ ሄጄ መዝሙር መዘመር ያው ለዛም ጊዜም አይሰጡሽም። ያው ለእንትኑ ለትምህርቱ ጊዜ አይሰጥም። ኦርቶዶክስ የሆኑ ይረዱኛል።
መጽሐፍ ቅዱስ እንድታነቢ አይመከርም። ሲጀምር መጽሐፍ ቅዱስ ይዘሽ ከታየሽ ወይ ተሐድሶ ወይም ፕሮቴስታንት ሆንሽ ነው የምትባዩ በቀጥታ ማለት ነው። ስለዚህ ያን ፍራቻ ስላለ ያንን ነገር አናይም። ሲጀምር ዞር ብለን አናየውም። እና መጨረሻ ላይ ያው እንደዚህ እየኖርኩኝ በቃ አይምሮዬም እረፍት የለውም። ወለድኩኝ የመጀመሪያ ልጄን 93 ላይ ማለት ነው። አዎ ከዛ በኋላ በቃ ያው ባለቤቴ ጋር እሱም ደግነቱ አክራሪ የሚባለው አይደለም። ይሄዳል ይመጣል ቤተክርስቲያን አብረን ያን ያህል አይጫነኝም። እኔ በማደርገው ነገር ትንሽ የሚጫነኝ ምንድነው ጭፈራ ምናምን ስለምወድ ወደዛ ስለማደላ ከብያን ወጥቼ ለዛ ትንሽ ይቃወመኛል። ከዛ ውጭ ያለውን የምጠይቀውን ጥያቄ ብዙም አይጫነኝም። ታይ ከሰው ጋር ትጣላለሽ ምናምን ነው እንጂ የሚለኝ ያን ያህል እንትን አይልም። ከዛ 96 ዓመተ ምህረት 2003 ደግሞ ሁለተኛዋን ልጄን ወለድኩኝ። ያው እንደዚህ ሳልረጋጋ ማለት ነው በስላሴዎች በምናምን ያለውን ተይው እዛ ሚስጥር ነው ስለምትባይ እሱን መጠየቅ አትችይም ይታወቃል። ሁልጊዜ ሚስጥር ነው። ከዛ 2003 ዓመተ ምህረት ወለድኩኝ መልሼ ሴት ልጅ ወለድኩ። ከዛ እሷን ወልደን ያው እያሳደግን እያለ በቃ እንትን እላለሁኝ ውስጤ ጥሩ አይደለም። እሄዳለሁ እመጣለሁ እሄዳለሁ እመጣለሁ ይሄ ነው ያለው ህይወቴ። ከዛ 2006 ላይ ባለቤቴን ትዝ ይለኛል ቀኑ ሰንበት ትምህርት ቤት ልሄድ 9 ሰዓት ነው ከቀኑ አጋጣሚ ወደ ቤተክርስቲያን ልሄድ እየወጣሁ እያለ የሆነ ውሻ አስደነገጠኝ። ከዛ ውሻውን ሊያባርልኝ ሲመጣ ባለቤቴ እሱን ነከሰው ማለት ነው። እሱን ነከሰው በቃ 14 ቀን አስታመምኩኝ። የለም ያው እሱ በዚህ እንትን ተለያየን ማለት ነው። እሱ አረፈ አሸፈ። ይሄ ነው በቃ የክርስትና ህይወቴ እዚህ ጋር ነው ያበቃው ማለት ነው። ልጅ ነው ጥሎብኝ ያረፈው። ያው መኖር ከተባለ ትኖራለች። በጣም ተረበሽኩ። በጣም ነበር የሚንከባከበኝ እንትን የሚለኝ። ከዛ በፊት የሚገርምሽ ነገር ከመሞቱ በፊት ያለፍኳትን አንድ ነግራችሁ ለምንድን ነው በቁርባን ወይም በተክሊል ያው ከመንፈሳዊነታችን ከሰንበት ትምህርት ቤታችን አንፃር እንደው መማሪያ ከሆናችሁ ላንሳው ብዬ ነው። ለምንድን ነው የማቆርቡት? ለምንድን ነው ተክሊል በቃ በተክሊል እንኳን ባይሆን አሁን መቁረብ ትችላላችሁ። መቁረብ ይቻላል እንደዚህ ከተጋባሽ በኋላ በቤተክርስቲያን ስርዓት እና ሲሉን በቃ ሁለታችንም የሚገርምሽ እንትን የለንም ማለት የሆነ ስም እንትን አለሽ እኮ የሆነ ለመቁረብ የምትጓጊ ምናምን ነገር አለ። እኛ የለንም በቃ እና እኔም አላነሳሳውም እሱም አያነሳሳኝም እንደዚህ አይነት ነገር። ግን 2006 ላይ እሱ ከመሞቱ ቀደም ብሎ የሆኑ ነፍስ አባት ታውቃላችሁ፣ ያው ነፍስ አባት አናገርንና እኔ ነኛው እሱ ብዙም እንትን አላለም። በቃ መቁረብ እንፈልጋለን ምናምን አልናቸው። ስንላቸው አይ ንስሐ መግባት አለባችሁ አንቺም እሱም ያው መናዘዝ አለብን ለእሳቸው ተናዘሽ ነው ከዛ በኋላ የምትቆርቢው ንስሐ ገብታችሁ ነው ወደኔ እንትን የምትሉት። ስለዚህ አዲስ ልብስ ማሰፋት አለባችሁ ምናምን አሉን። ከዛሽ ለንስሐው ቀጠሮ ያዝን። ያው እንትን የገና ጾም ይገባ የለ ህዳር 8 ነው እሱ እንትን ለአደጋው የተጋለጠው። ከዛ በፊት ነው የጠየቅናቸው ጾም ይፈታና የገና ጾም 2006 ላይ ማለት ነው የገና ጾም ይፈታና ትቆርባላችሁ አሉን። ኦኬ ሁለታችንም ያው ንስሐ የምንገባው ለየብቻ ነው። እሱም የራሱን ኃጢአት እኔም የራሴን ኃጢአት ተነጋግረን ማለት ነው። ከዛ ያንን ብለን ልብስ ሰጠን፣ የሚሰፋ ልብስ እኔም ሰጠሁ እሱም ሰጠ። ከዛ 2006 ያው ህዳር 8 በውሻ እንደዚህ አደጋ ደረሰበት ማለት ነው። ትንሽ ገጠር ነው እንትናችን ሀገራችን ክፍለ ሀገር ነው። ከዛ እንደዛ አደጋ ደረሰበት። በቃ ተነስተን ያው ሳንቆርብ ማለት ነው ተነስተን መጣን ወደ ዞን ተልከን ማለት ነው። ያው ታከመ ምን አለ በ14ኛው ቀን መዳን አልቻለም። ያው አረፈ እሱ ወደ ውስጡ ገብቶ ስለነበር ማለት ነው። ያው ሳይቆረብ ቀረ ማለት ነው። በቃ እዛ ጋር አከተመ። የኔና የሱ ህይወት እዛ ሲደርስ ነበረ። ከዛ ያው ሁለት ልጅ ማሳደግ አለ። ከዛ በኋላ በቃ እዛ የሃይማኖቴ ጉዳይ አለ።
እና በዛ ደግሞ ያው ትንሽ እንትን ስለምላቸውም በፊትም ጥያቄ ስለምጠይቅ ምንም ስልም ለእኔ ብዙም እንትን የላቸውም። ከዛ በቃ የሚመጣው ማንም የለም። የሚገርምሽ ነገር በአጠቃላይ እኔ ከህይወቴ ወጡ ማለት ነው። ማለት እኔም በቃ ለምንድን ነው ከዚህ በኋላ ራሴን ፈልጌ አምላኬን ፈልጌ ማግኘት የምችለውን ነገር ማግኘት አለብኝ። አሁን የሚጎትተኝ አካል የለም። ቢያንስ የዛኔ ባለቤቴን እንዴት አድርጌ የሚለው ነገር ነበረኝ። ስለዚህ ወላሂ ነው የምልሽ ሁልጊዜ ማለት ነው ቤተክርስቲያን ሲሄድ የምጠይቀው ነገር አምላኬን ጥሩ ባል ስጠኝ እላለሁ። አንድ ግን ቀጥተኛውን መንገድ ምራኝ በቃ እንደው የሚል ጥያቄ ወላሂ ሁላችሁም የምነግራችሁ ከኔ ህይወት ወላሂ ለምኑት። ቀጥተኛውን መንገድ ምራኝ ሁልጊዜ ጠይቁ። ወላሂ ይለው ነበረ። እስኪ አንድ አምላክ በቃ ለምንድን ነው በቃ እንደዚህ ውዝግብግብ ያለ አንዴ በሆነ እምነት አንዴ በሆነ እንትን አንዴ በሆነ ጸበል ወጣ አንዴ ለምንድን ነው እንደዚህ አይነት ፈተና ውስጥ የምንገባው? አምላክ እስኪ የሆነ ነገር ምራኝ እል ነበር በፊትም ማለት ነው። ጥሩ ባስጠኝ አንድ ጥያቄ ነው። ከዛ በኋላ ደግሞ ይሄ ጥያቄ አለ ሁሌ እና ራቁኝ። እኔም ከቤተ ክርስቲያን ብዙም ቀረሁ ማለት ነው። ከሰንበት ትምህርት ቤት ምናምን መሄድ አቁምኩኝ። በቃ አሁን ሂጂም የሚለኝ የለም ምንም የለም። እንደዛ እያልኩኝ በቃ ምንድነው ቦታ የምገኘው ማታ ላይ ልጆቼ ስለሚጠይቁኝ አያቴ ነበረች እኔ ጋር ለሷ ሲዝና ልጆቼን እኔ እሄዳለሁ ልጠጣ መጠጥ ቤት መሄድ ፈለኩ። የሆነች ጓደኛዬ ጋር ነይ ይላትና ወላሂ መጠጣት ፈልጌ አይደለም አልችልምም። ጭንቅላት ያመኛል። ራሴን አንድ ወይ ሁለት ከጠጣው ያመኛል። ግን በቃ እዛ አምሽቼ መምጣትን ፈለኩ። እዛ መሻለሁ እመጣለሁ ልጅቱ ጋር አብረን። ከዛ በዛ አጋጣሚ ያው እኔ ስራ ነበረኝ እና እዛ ስራ ያሁኑ ባለቤቴ ተመድቦ መጣ። ምክንያቴን ነው አላህ ጋር ያገናኘኝ ልበለው ድልድይ ማለት ነው። ከዛ ተመድቦ እንደመጣ እኔ ደግሞ ፐርሶኔል ነኝ እዛን ጸሐፊ ከዛሬ ጋር ተመዘገበ። የዛኔ ያው ጥቁር በጥቁር እንደለበስ ነው በክርስትና ታውቃላችሁ። ፀጉር መላጨት አለ። ጥቁር በጥቁር ትለብሳለሽ። ሀዘን ላይ ነኝ። እዛ እንትን አለ መዘገብኩት ምናምን እና ቢሮ ውስጥ ብቻዬን ሲያገኘኝ ይመጣል። የሚገርማችሁ ነገር ወላሂ ለአዚም እሱንም ማመስገን ስላለብኝ ነው። አድዬ ማለት ያው ሰው ምክንያትም ሲሆንሽ ደስ ይላል አይደለ? ከዛ ይመጣል ብቻዬን ያወራኛል። ወላሂ ለምንድን ነው ግን በቃ ይሰማኛል እና ውስጤን እነግረዋለሁ። በቃ አይዞሽ ይለኛል። ሙስሊም ነው ወላሂ እና እንዴት እንደው ከነሱ የማይጠበቅ ነገር እኔ ክርስቲያን ነኝ እንደዚህ ነኝ እንዴት እንደዚህ ሊለኝ ይችላል እላለሁ። ሁሌ ያበረታታኛል። ሻይ ቤት ሄዶ ከፍሎልኝ በቃ ቁርስ ትብላ ምናምን ብሏት ይሄዳል። ሻይ ቤቷን ስመጣ ተከፍሏል ነይ ብይ ትለኛለች። ፍሬ ነይ እኛ ጋር ብይ እንዴ ማን የከፈለው ስል አሁን ባለቤቴ ነው የከፈለው እና ደስ እያለኝ እንትን እላለሁ። ሳበኝ ማለት ነው በቃ ውስጡ። ከዛ ወዲያው ተወራ ማለት ነው የኔና የሱ ግንኙነት በቃ ሙስሊም ልታገባ ነው ምናምን ተብሎ በቃ ኖጋ ከተማው በቃ ያቺው ትንሽ ከተማ በጣም መወራት ጀመረ። ከዛ እሱም ሰማ ማለት ነው። እሱ ሲሰማ ይሄድና ይመጣል እኔ ጋር ሲመጣ ፍሬ እንደዚህ እየተባለ ነው ምን ይሻላል ሲለኝ በቃ ከኔ ራቅ አልኩት። አንተ ከኔ የተሻለ ህይወት አለ ለምንድን ነው እኔ ጋር እንደዚህ የምትጨቆነው? በቃ ከኔ ራቅ ስለው እኔ አንቺን የማይከፋሽ ከሆነ መራቅ አልፈልግም። በቃ ሐሳብሽም እንትን ማለት ፈልጋለሁ። ላንቺ ግን አገርሽ ስለሆነ ይደብርሽ ከሆነ አንቺ ካልሽኝ እርቃለሁኝ ምናምን አለኝ ማለት ነው። ከዛ ሳስበው ማለት አሁን ከውስጤ እንትን የሚልብኝ ሰው የለ። ልጆቼ ናቸው። ልጆቼን ቀስ በቀስ ከራሴ ጋር እንትን እላቸዋለሁ። ስለዚህ ለማብዬ ነው ይሄን ልጅ ራቅ ብለው ሳወራው ደስ ስለሚለኝ ለምንድን ነው ራቅ ብለው ብዬ ተሰማኝና ይሁን ሰዓት አጋጣሚ ስልክ ደወለልኝ እሱ ማለት ነው ማታ ላይ። ከዛ በኋላ እንደው ደስ ካለሽ አንዳንዴ እንደዋወል እንገናኝ፣ ላበረታሽ ከጎንሽ ልሆን እፈልጋለሁ አለኝ ማለት ነው። ማለት ውስጤም የዋህነቴ ምናምን ማርኮት ይሁን እንግዲህ አሁን ስናወራ እንደዛ ነው። ታሳዝኝኛለሽ፣ ዝም ብለሽ ሳይሽ ታሳዝኝኛለሽ ስለሚለኝ ነው አሁን ማለት ነው። ከዛ በኋላ እንትን ማለት ጀመር፣ መቀራረብ ጀመር። የሚገርምሽ ነገር ወላሂ አላህ ምን ያህል እንደምወደኝ የማውቀው ጓደኛ አለችው እሱ ጓደኛ አለችው ማለት ነው። ውጭ ናት የዛኔ። ከዛ ያን ስሰማ ተረጋጋሁኝ። በቃ በሌላ መልኩ አያስበኝም በወንድምነት ነው የሚለው አይምሮዬን አረጋጋው ማለት ነው። ከዛ እየቀጠልን እኔም ደግሞ 2 ልጆች እንዳሉኝ በቃ 2 ልጆች አሏት እንዴት እሷን ማግባት ትችላለህ ምናምን ይሉታል እሱን።
እንደዚህ ቀበጥ ነበረች እኮ እንትናት ማለት በጣም ዘልዛላ ምናምን የበፊቱ ህይወቴን እያነሱ ይነግሩታል። እሱ እንደውም በጣም የሚገርምሽ ያንን ሲሰማ በጣም እየቀረበ ይመጣ ማለት ነው። ወላሂ ለአዚም ምንም አላህ ሻይዴ ነው። ነገ እንሄዳለን ወላሂ። እኔ እስላም ስለሆን ሙስሊም ስለሆንሽ አሁን ምናምን ብላችሁ በውስጣችሁ እንዳትይዙ ወላሂ። አንዲትም ነገር ሳልጨምር ሳልቀንስ ነው ማወራችሁ ማለት ነው። ከዛ በቃ እንደውም ጨመረ ወደ እኔ ጋር መጠጋቱን። እንደውም ቤት ይመጣና ጠርቶኝ ነው ወደ ስራ አብረን ሄደው ትንሿን ልጄን በቃ ትምህርት ቤት እንድትውል አደረገ። ያው መዋያ ምናምን ስላልነበረ የዛኔ ሰራተኛም ቤት የለኝም። ይዟት ሄዳል፣ ኮኮ ብሎ ይዟት ሄዳል ትምህርት ቤት ያጫውታታል ምናምን በቃ ማለት ውስጤ ገባ ማለት ነው። ከሃይማኖቱም በላይ ውስጤ ገባ ይሄ ልጅ። ከዛ እንደዛ እያልን እንዳይረዝምባችሁ መጨረሻ ላይ ያቺ ልጅ መጣች ማለት ነው። ልጅቱ መጣች። እሷን ማግባት አለብህ አልኩኝ ማለት ነው። እኔ ወላሂ ማግባት አለብህ በቃ እኔ ምርጥ ወንድሜ ነው እንድትወድ የምንፈልገው። እኔም ስለማልሆንህ ሃይማኖቴን ስለማልቀይርልህ ለምን ከኔ ጋር ጊዜህን ታባክናለህ? ስለዚህ ለልክ ብለን ከምንገባ ወደ እንደዚህ አይነት ህይወት በቃ እሷን ማግባት አለብህ ብዬ እንትን አልኩት ማለት ነው። ያው እያዘንም ቢሆን እሷን ተቀበላት ማለት እንትኑን ኒካውን ሊያወርድ ነበር ስትመጣ ኖ በቃ እንደመጣች እንደዚህ ማድረግ የለብህም። ያው የማይመቻቹበት ነገር ነበረ መሰለኝ በፊት በስራም በምንም ይጣሉ ነበር መሰለኝ እና መታ አስረድቻት ምናምን ኒካዬን ማውረድ ነው የምፈልገው አለ። አይቻልም ነው አልኩት። በቃ ተቀበላት ማለት ነው። ተቀበላት መጣት ከሷ ጋር በቃ ማውራት ምናምን ጀመሩ። ከዛ ከኔ ጋር ያው በእህትነታችን እንደቀጠልን ነን እና እሷ መስማማት አልፈለገችም። አንደኛ ስራ ራሱ የሚሰራውን ስራ አልወደደችለትም። በእኔ ነው መሄድ ያለብህ አለች። ሁለተኛ ያው እሷ መሄድ ትፈልጋለች፣ መልሳ ደግማ መሄድ ትፈልጋለች። ስራውን እንደገና ብር ይዤ በመምጣት እፈልጋለሁ። ኒካዬን እንደገና እንትን ይባላል ይካጀጃል ማለት እስኪ ሙስሊሞች ካሉ ያግዙኛል። እንደገና እንትን ማለት አለብኝ ማደስ አለብኝ ምናምን የሚል ነገር ስትለው ያው የውስጣቸውን እዚህ ማውራት አልፈልግም። እሱ ለኔ እንግዲህ አድርቶ ይሁን አላቅም ፍቅሩ ከሷ ጋር ያለው ነገር አልመች አለው። ስለዚህ ኒካዋን በቃ ተመልሰሽ ከሄድሽ አላት ኒካዬን አውርደሽ ነው የምትሄጂው የሚል ነገር ተዋወሩ እሷ ጋር ማለት ነው። ከዛ እኔን ፈልገህ ይሁን ምንድነው ንገረኝ፣ እኔም እኮ ነገ ለኔም እንደዚህ ነህ፣ ሌላ ሰው ስታገኝ ደግሞ እኔንም ልትተወኝ ነው ወይ እንዴት እንደዚህ ታረጋታለህ ብለን እሱ ጋር ተጨቃጨቅን። ወላሂ ላዚም እንግዲህ አንቺ ከተውሽኝ አለ እሷንም አላገባትም አንቺም ትቀሪያለሽ እሷም ይቀራል። እሄዳለሁ ስላለችኝ እኔ ከዚህ በኋላ መጠበቅ ስለማልችል ነው፣ በፊትም ነግሬሻለሁ አለኝ። በቃ እሷ ጋር ተስማሙ ማለት ነው። ያው ኒካ አውርድ እንጂ ሄዳለሁኝ አለች። እዛ አወረዱ ማለት ነው። ያው በእንትን ተነጋገሩ። አጎቷ ነበር ኒካ ያሳሰራቸው። ተነጋግረው እዛው ያለች አወረዱ። ከዛ በኋላ ሸኛት፣ በቁም ነገር ሸኛት። ከክፍለ ሀገር መታ ምናምን በቃ ሁሉም ነገር አድርጎ ኒካዋን በስነ ስርዓት አውርደው ያው እሷ ተመልሳ ሄደች ማለት ነው። ከዚህ በኋላ ምንድነው ማድረግ ያለብኝ እንግዲህ በቃ ኧረ እንደው ይሄ ልጅ ይሄን ያህል እየሆነ ነው፣ ስለዚህ ምን ላድርግ ስለው በቃ እንድትማሪ እሺ እስልምና ማወቅ ከሆነ የፈለግሽው እኔ የአንቺ ሁለት ልጆች ለእኔ ልጆቼ ናቸው፣ አሳድጌ እንደራሴ አሳድጌ ቁም ነገር አደርሳለሁ። ደግሞ ያለሽን ነገር ጥያቄ እስኪ እየጠየቅሽኝ እኔ ደግሞ እንትን እያልኩ ላምጣና ተማሪ ኡስታዞች ጋር ላገናኝሽ አለኝ። ኧረ እኔ ኡስታዝ ጋር እኔ የዚህ ሀገር ያውቁኛል ክርስቲያን መሆኔ፣ ስለዚህ ሌላ ችግር ነው የሚፈጠረው፣ በአንተም ላይ ሌላ አደጋ ያደርሱብሃል ረፍ አልኩት። ከዛ በላፕቶፕ በፒሲ ወላሂ በጣም ማረሳው ልጅ ካሊድ ካሳሁን እንታቁት ከሆነ ካሊድ ካሳሁን 27 ዓመት ድቁና ላይ ነበረ። 27 ዓመት ዲያቆን የነበረ ልጅ የሱን ታሪክ ሙሉውን አስጭኖ አመጣልኝ ማለት ነው። ከዛ ያንን ማየት ጀመርኩ። እኔም ጥያቄ ነበረ፣ ጥያቄዎችም በሙሉ ካሊድ ካሳሁን ወላሂ መለሰልኝ። በቃ ምንድነው የምፈልገው እንዳለ ሙሉዋን እሱ ያሳልፋትን ታሪክ እኔ ጋር አለ። የምፈልገው ጥያቄ ተመለሰልኝ ማለት ነው። ከዛ በኋላ አሁንም አፈርኩኝ ማለት እየተመቸኝ አፈር እሱን ልቀበል ነው ምናምን ለማለት ማለት ነው። ከዛ እንደዚህ ያለ እየተቀበልኩ በቃ ከቤተ ክርስቲያን ሙሉ በሙሉ አቆምኩኝ። አጋጣሚ አላህ ሲረዳኝ እሱ ሌላ ቦታ ተቀየረ ማለት ነው። ስራውን ሌላ ቦታ ተቀየረ። በቃ ጥሩ ሆነልኝ ለኔ። ከዛ ምንድነው ማድረግ ያለብኝ እኔ አሁን ወይ ስራዬን መልቀቅ ነው ወይ ደግሞ እሱ ጋር መለያየት ነው፣ ከሁለት አንዱ ነው። ስለዚህ የቱን መምረጥ አለብኝ?
ስራ ይመልቀቅ ማለት ነው። ከዛ እሱ ጋር እየተደዋወልን እንደው ስራሽን በፍላጎት እንድትለቂ ነው የምፈልገው። እኔ ግን ከአንቺ ሌላ ማግባት አልፈልግም፣ እጠብቅሻለሁ ስራሽን ለቀሽ ስትመጪ። አሁንም አግባ ነው ያልኩት። ወላሂ ነው የምልሽ አዲ። አሁንም መቸገር የለበትም። ሁለተኛ ጊዜ አግባ ስለው አሁንም በቃ እንደዚህ አትም ኖ ይሄን ያህል መስዋዕትነት ከፍለንበት አንቺ ሰው አተሽበት ቢያንስ ብዙ ሰው ከጎንሽ የነበረ ሰው የራቀሽ በእኔ ምክንያት ነው። ስለዚህ እኔ አንቺን መተው አልችልም፣ እስከምትመጪ እጠብቃለሁ ሲለኝ አሁን ደግሞ ሁለት ቦታ ሆነሽ ሁለት ሃይማኖት ይዘሽ አሁንም እንትን ስላለኝ ውስጤ ገብቷል፣ ተመልሶልኛል። የስላሴ ጥያቄ የምፈልገውን አላህ የምፈልገውን ፈጣሪን ምንም አይነት ግርዶሽ የሌለውን በቃ ብቻውን የምታመልክ ብቻውን ለሱ የምትገዥለት ችግርሽንም ደስታሽንም የምትነግሪው አንድ ፈጣሪ አግኝቻለሁኝ። ስለዚህ ደግሞ ከጎኔ ደግሞ ይህን ልጅ ካገኘው ማግባት አልፈልግም ነበረ። ካገዘኝ ምን ችግር አለው? በቃ ወደ ሌላ ህይወት ከምገባ የሚለው ነገር እንትን አለኝ። ከዛ በኋላ እዛ ያው እንዳለ ሆኖ እስራኤል ቦታ በጣም ተቸገርኩኝ። ክርስቲያኖች ናቸው በጣም ያሉት አማኞች። አንደኛው እንደውም ምን አለኝ መሰለሽ፣ አንቺ ግን ይሄ ልጅ ይሆነኛል ብለሽ ነው አለኝ። አዎ። እንዴት ነው የማይሆነኝ አልኩት። ማርያምን ላያገባሽ አለኝ ማለት ነው። ለምን ስለው ሁለት ልጅ አለሽ እኮ እንዴት ነው እሱ እኮ ወጣት ነው፣ አንቺን ሁለት ልጅ እንዴት ነው የሚያገባሽ አለኝ። እኔም ደግሞ ያው በዛን ጊዜ በምምለው ምዬ አገባዋለሁ አልኩት ማለት ነው። ወላሂ አገባዋለሁ አልኩት። በቃ አንተ እንደዚህ ብለኝ እኔ አገባዋለሁኝ አልኩት እና በጣም እየተንጫጩ በቃ እንትን አልኩኝ። ያንን ሀገር ለቀኩ። አላህ ረዳኝ ማለት ነው። በጣም ነው የሚወደኝ። የእውነት እንደኔ ይውደዳችሁ። በቃ ምንም ሳይኖረኝ እሱን ብቻ አምኜ ነው የወጣሁት። ወላሂ ሊከዳኝ ይችላል፣ ወንድ ልጅ ነው ገብቶሻል። ምንም እንትን ሳትይ ግን አመንኩት። በቃ አላህን ስለያዝኩኝ እሱን ለመያዝ እየተንደረደርኩ ስለሆነ አመንኩት። በቃ ወላሂ ለቀኩ ማለት ነው ያንን ቦታ። ልጆች ልጄ እህቴ ነበረች፣ እሷ ያው ክርስቲያን ናት። ጥሩ ልጅ ነው ግን እንዴት እምነትሽ እንዴት ልታረጊ ነው ስትለኝ፣ በቃ ግን ከሀገሩ መውጣት አለብሽ ይገሉብኛል አለች። በጣም መወዳት እህት አለችኝ። እሷንም አላህ ሂዳያ እንዲሰጥ ዱአ አድርጉልኝ እና እዚህ ሀገር ይገሉሻል እህቴ፣ አንቺ በቃ እንትን ነሽ። አሁን ያለሽበት ሁኔታ ደግሞ ጥሩ አይደለም፣ ሙስሊም እንዳያሽ ያውቃሉና የሆነ ነገር እንዳያረጉሽ አይምሮሽ በቃ ይለቃል አለች። እውነቷን ነው። እንትን ነበር እስካሁን ወዳይ። ከዛ መጣ አልሐምዱሊላህ ተቀየርንበት ሀገር። እኔም ስመጣ እንትን ማለት ጀመርኩኝ፣ ማወቅ ጀመርኩ። በቃ ትልቋ ልጄ ትንሽ ቴንሽን እንዳትሆን ቶሎ ሻሃዳ መያዝ አልፈለኩ ማለት ትንሽ እንድትረጋጋ ፈለኩ። ከሱ ጋር ያላቸው ሪሌሽን በደንብ እንዲጠብቅ ፈለኩ። በጣም ነው የሚወዳት፣ በጣም ነው የሚንከባከባት እና በቃ እንትናችንን ወደደችው ማለት ነው። እንዳገባ ፈለገች በደንብ በቃ ፍላጎቷ እንዳለ ሳቅ። በቃ እንዴት ላድርግ አሁን ከንትን ውጭ እንዳንሆን ወይ ልጅም ወይ ምንም ቢመጣ ጥሩ ስላልሆነ ሻሃዳ መያዝ አለብሽ ፍቃድሽ ከሆነ አለኝ እሱ። ኦኬ ከዚህ በኋላ እኔ ምንም አልፈልግም፣ አላህን ነው አውቄዋለሁ፣ የምፈልገውን እምነት አግኝቻለሁ። ልጆችም እንደዚህ እያመኑልኝ፣ ትንሿ ልጅ ያው ነፍስ ስለማታቅ ችግር የለውም፣ ትልቋም ልጄ አንተ እንዳገባ ትፈልጋለች፣ ስለዚህ ችግር የለውም ማለት በቃ ሁለት ሺዎች ኡስታዞች አመጣ። አልሐምዱሊላህ ወላሂ በቃ አላህን አገኘሁት ልበልሽ። በቃ ሻሃዳ ያስባል ወላሂ። ባጭሩ ነው የነገርኳችሁ ማለት እንዳይንዛዛ ብዬ ወላሂ አላህን ያስኩት ነው የምልሽ። በቃ እንዴት ብዬ ነው የምነግርሽ እህቴ፣ ወላሂ በጣም ያስኩት። በቃ ወደዋለሁ አላህን። እኔ ምንም ነበርኩ ወላሂ ምንም የነበርኩ ሴትዮ ነው አንስቶ በቃ አልሐምዱሊላህ ረብል ዓለሚን። ያ አላህ እሱን ላመሰግን ነው ራሱ አንቺ ቤት መግባት የፈለኩት። አዲ ማለት የት እንደማመሰግነው በቃ ማለት አላህን ማመስገን እንዴት ብለሽ ነው አመስግነሽም አጨርሽው አይደል? አልሐምዱሊላህ ማለት ብቻ ነው በቃ። ለሱ ምንም አይፈልግም፣ ከደብላልሽ ነው የሚወድሽ ወላሂ። እሱ ኃጢአትን እንጂ ኃጢአተኞችን አይጠላም አያርቅም። እና አልሐምዱሊላህ አሁን ተጋብተን ቢያንስ ስንት ዓመት ሆነ? 2008 አሁን እንትናል በቃ 2009 ላይ አሁን ስንት ዓመት ሆነን ማለት ነው? 10 ዓመት ሊሆነን ነው አይደል? ሊሆነን ነው በቃ። አልሐምዱሊላህ ረብል ዓለሚን
በጣም ነው የምወድሽ እህቴ። በቃ እንደው ከተማሩበት እንትን ካሉት ይውሰዱት። አለበዛ ግን አላህን ላመሰግን አንቺንም ደግሞ ይህን ህይወት የሰጠሽን አምላክ ወላሂ ሁሌም እንድታመሰግኙ ነው እህቴ። ሁሌም በቃ በጣም እድለኛ ነን ወላሂ። 3 ልጅ ወልጄለታለሁ። ያው ስሙት ብዬ ነው። 3 ልጅ ወልደናል አልሐምዱሊላህ። በዛም ደስተኛ ነን። ገና ብዙ ነው የምወልድለት ወላሂ፣ በጣም ብዙ ነው የምወልድለት አላህ ከሰጠኝ። ቀንድ እስከ መጨረሻው ካቲማችን እንዲያምር ሁላችሁም ዱአ አድርጉ። ወላሂ እስልምና እንዲቀልድ አይደለም፣ ምንም አይፈልግም፣ እኛን ነው የሚፈልገው አላህ። በቃ ከነ ምናምናችን፣ ከነ ቁምጥናችን፣ ከነ አይን መጥፋታችን፣ ከነ ብልግናችን ወላሂ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ የማይል ነው። በቃ እሱ ከነ ምናምናችን ነው የሚቀበለና ሁሌ ነው ደስተኛ። በቃ የሚገርምሽ ዛሬም ነገም ደስተኛ ነኝ ወላሂ ለአዚም። ምንም ቤተሰብ ርቆኛል። አንዳንድ ያው እናቴም አጋጣሚ እንደኔው ታሪኳ እንደኔው ነው። እሷ ሙስሊም ናት፣ እንደዚሁ እንደኔው አግብታ ሰለመች ወላሂ። እና ሌሎቹ እንትን ይላሉ በቃ ባለው ነገር ለወንድ ብለው ነው ይሉሻል። አዎ ለወንድ ብዬ ነው፣ ግን አላህን አገኘሁት። አይገርማችሁም? አላህን አገኘሁት በቃ መጀመሪያ ምክንያቴ እሱ ሊሆን ይችላል፣ ግን ፍላጎቴን የውስጤን መሻት ያውቃል። አይገርምም? አሁን ሰው ለወንድ ነው ሊልሽ ይችላል፣ ግን አላህ ደግሞ ውስጥን ያውቃል። የሚገርመው ነገር መጀመሪያ ምን እንደምንፈልግ ያውቃል። ገብቶሻል አይደል? ሰው የሚቸገረው ምን መሰለሽ? በቃ አሁን ያለሽበትን ነው የሚረዳሽ ማለት ነው። አላህ ግን ውስጥሽ ምን እንደሚፈልግ ገና በፊት ያለሽን ንያ ያውቃል። ያንን ንያዬን ስለሚያውቅ ነው። አይገርምም? በእሱ ምክንያት ሆኖኛል። አዎ አመሰግነዋለሁ። አላህ ረጅም ዕድሜ ይስጠው፣ አፍያ ይስጠው፣ በዲኑ ያጠንክረው። እንደውም አሁን አንዳንዴ ስናወራ ወላሂ እንትን እንላለን ታውቂያለሽ። አንቺ እኮ በቃ በልተሽኛል እኮ ምናምን ነው የሚለኝ። እኔ መብለጥ አይደለም ግን አላህን እንትን በምለው ነገር እሱንም እንደውም ብርታቱ ሆኛለሁኝ ማለት ነው። በጣም ብርታቱ ነኝ በምችለው አቅም ወደ አላህ ወደ ዲኑ በቃ እንትን እንዲል ነው የምገፋፋው ማለት ነው። እህቶቼ ወላሂ ይቻለም ቀሪ ናት። ይኸው የመጀመሪያ ባለቤቴ በጣም ልጅ ነው፣ ህፃን ነው፣ ወላሂ ህፃን ነው። ሞት ሲነጥቀው ማለት ነው። ምን ላድርገው? ያው ምንም ማድረግ አይቻልም። አላህ የሚያደርገውን የሚፈልገውን አድርጓል። እና ጊዜያችሁን አታባክኑ፣ ጫጫታ አያሞኛችሁ። እንደውም እናንተ እድለኛ ናችሁ ወላሂ። አሁን ያላችሁ ሰለምቴዎች እድለኛ። እኛ እኮ ማንም አያግዘንም ነበር የዛኔ። ያው ሁላችሁም ታውቃላችሁ። ስድብ ነው፣ መዋረድ ነው፣ መንቋሸሽ ነው። እንደውም የበፊቱ ህይወትሽን እያነሱ ነው የሚያዋርዱሽ። እና እስልምና ግን ያን ህይወትሽን አያስታውስሽም። አይገርምሽም? ጭራሽ ትዝም ሁላ አይልሽም። ትዝም ቢለኝ መቼ እንደሆነ ታውቂያለሽ? እንዴት መረጥከኝ? አሁን ማለት ተመርጬ እዚህ ቦታ ላይ ስገኝ የዛኔ እንዴት ነው የምትወደኝ የሚለው ነገር ትዝ የሚለኝ የዛኔ ነው። ውዴታው የሚገለጽልኝ ማለት እንዴት ብዬ ልግለጽልሽ? እንደው ወላሂ አልችልም። እንደው አዲ በቃ ተብታባ ነኝ። ውስጤን መናገር አልችልም። በጣም መናገር እፈልጋለሁ እንዴ ያላህን ግን ኒዕማ ወላሂ በጣም ዘርዝሬ አልጨርሰውም ነው የምልሽ። በቃ እሱ ሲመርጥሽ ጉድ ነው። አይገርምሽም? ጉድ ነው ሲመርጥሽ። በቃ ወላሂ በጣም ብዙ ነገሮች፣ ብዙ ጫጫታዎች መሀል በቃ የፈላ ውሃ ውስጥ አሁን አንድ ባቄላ ብትገባ ማለት ነው። ገብቶሻል አይደል? እና ምርጥ ነው የሚያደርግሽ በቃ። እና ልክ እንደዛ ነው ወላሂ የመረጠኝ። እኔ እድለኛ በቃ እንደኔ እድለኛ ሁላ የለም ነው የምነግርሽ። ወላሂ ለአዚም የነበርኩበት ሁኔታ፣ የነበርኩበት ውድቀት፣ በእንትን ያለሁበት ነገር የደረሰብኝ ሀዘን ወላሂ ታይው እስካሁን ያው ያልሆነ ህይወት ውስጥ ነበር የምኖረው። እሱ ግን ሲመርጥሽ ያነሳሻል። እና እህቶቼ ወንድሞቼ እባካችሁ ወላሂ ሰለምቴዎችን በቃ እኔ አሁን ደህና ነኝ፣ ያለሁበት ህይወት ደህና ነኝ። ታዋቸው፣ በእናታችሁ ብትችሉ ደግፏቸው፣ ካልቻላችሁ ደግሞ ታዋቸው። በቃ አትስደቧቸው። እነሱ ብርሃን ተገልጦላቸው ነው በአላህ። እኛ ሌላ ምንም ነገር ፈልገን አይደለም። ታው ይሄን ነገር አላህ ይቀየምባችኋል። ፈጣሪያችሁን ፈልጉት። ወላሂ እሱ ሁሌም ይፈልጋችኋል፣ ይጠራችኋል። እንደው የሚሰሙ ካሉ በዛ ላይ ደግሞ ሙስሊሞች ገና ከእናት ከአባታችሁ ያገኛችሁትን እስልምና እባካችሁ በደንብ አድርጋችሁ ያዙ። በአላህ አትድከሙ።
እኛ ምናልባት ብዙ መስዋዕት ከፍለን ስለመጣ ሊሆን ይችላል ታውቃላችሁ። እንደዚህ ምን ነው እናንተም ግን ያዙት በአላህ የተሰጣችሁን ነገር ሸተት አትበሉ። አበርቱ፣ ሰለምቴዎችን አይዟችሁ በሉ፣ ከጎናችሁ ቆሙ። ሁል ጊዜ በቃ ሁል ጊዜ ከጎናችን መቆም ጥሩ ነው። ታዋችሁ እንዲያረጓችሁ አታስብሉን። እኛ ማንም ቢመጣ ወላሂ ለአዚም ማንም ቢመጣ አላህ ሻሂዴ ነው፣ አንገቴን የምሰጥለት እምነት ነው። ወላሂ ለአዚም ነው የምነግራችሁ። ምንም አልፈራም፣ ምንም ማንንም ወላሂ። ምክንያቱም አላህን ይዣለሁ፣ ፈጣሪዬን ስለያዝኩ ለምን እፈራለሁ? እኔ እሞታለሁ እኮ ዞሮ ነገም ከነገ ወዲያም ፎርኤቨር እሞታለሁ እኮ በቃ ሞት እኮ አይቀርም። ጭራሽ ደግሞ ለአላህ መሞት አስባችሁታል? ለአላህ መሞት ምን ያስፈራል? ነብያችን ማግኘት እዛ ሄደሽ ደግሞ ነብይ የኔን ነብይ የመኖሬን ትርጉም ለዚህ የሴትነቴን ክብር ወላሂ ሁለት ልጅ እኮ ይዤ እንዳገባ ያደረገው እኮ ሙስሊም ስለሆነ እኮ ነው። ስለሚያውቀው እኮ ነው፣ ህጉን ስለሚያውቀው ገብቶሻል አይደለ? ህጉን ስለሚያውቀው በዛኛውም ያለውን እዛው እንተው ስለምንተዋወቅ ማለት ነው። ሙስሊም ስለሆነ ነው ያገባኝ እና የወደቁትን የሚያነሳ ሙስሊም ነው፣ እስላም ነው። በቃ መሰክርለታለሁ እና ይሄንን መድረክ በማግኘቴ በጣም አልሐምዱሊላህ የምፈልገውን መድረክ አግኝቻለሁ። ወላሂ ከጎንሽ ነኝ አዲ በቃ ስላለ ሁሌም እያነበብኩ እንትን እያልኩ ወደ መጥቼ በቃ መተንፈስ ፈልጋለሁ። ያለህን ኒዕማ ማውራት ፈልጋለሁ። ከፈቀርሽልኝ ጓደኛሽ አድርጌ አመሰግናለሁኝ። በቃ ስለሱ አውርተን የምንዘልቅበት ጊዜው በጣም እንትን ስለሆነ አሁን ልጆች እስከ ትምህርት ቤት መጥተው ትንሽ እንትን እያሉኝ ነው እና ወዲህ ማለት ነው ማለት ብርታቴ ሆናችሁኛል። አንቺ እነ ሂዲያ ነቢል የነቢልን ራሱ ፕሮግራም መከታተለ ሜምበር ቲቪ በጣም ነው የምወደው። ሶፊያን በጣም ነው የምወዳት። አላህ ጀዛዋን ይክፈላት። በጣም ጥሩ ልጅ ናት እና የሷን ፕሮግራም ሁሌ ነው የምከታተለው። ነቢልንም ሰላም በይልኝ። እነ ሂዲያ አሁን የመጡ በቃ እነ ባለፈው ራሱ አንቺ ጋር የቀረበች ልጅ እከታተላችኋለሁ እና አላህ ያበርታን፣ አላህ ያበርታችሁ። ሁላችንም ዱአ እንደራረግ እንዳንንሸራተት ማለት ያለህን እንትን ሁሉ ጊዜ ብናወራው አይጠገብም አዲዋ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ላላህ ብዬ በጣም ወላሂ ለአዚም በጣም ላላህ ብዬ ነው የምወድሽ። ቻሌንጅሽ በቃ